አንድ ግዙፍ የጠፈር መንኮራኩር ወይም ሮኬት ወደ ጠፈር ለመምጠቅ ከሚፈጀው ነዳጅ ውስጥ 80% የሚጨርሰው መቼ እንደሆነ ታውቃላችሁ? በጉዞ መሃል አይደለም፣ ወደ ጠፈር ሲደርስም አይደለም። ሮኬቱ አብዛኛውን ነዳጁን የሚጨርሰው ከመሬት ተላቆ ወደ ላይ ለመውጣት በሚያደርገው በመጀመሪያዎቹ ጥቂት ደቂቃዎችና ኪሎሜትሮች ብቻ ነው። ምክንያቱም የስበት ኃይልንና የማይንቀሳቀስ ክብደትን ለማሸነፍ የሚጠይቀው ጉልበት ከጉዞ ሁሉ እጅግ በጣም ከባዱ ስለሆነ ነው። አንዴ ከመሬት ከተላቀቀ ግን በትንሽ ነዳጅ በሺህ የሚቆጠር ኪሎ ሜትር ይምዘገዘጋል። የእናንተም ህይወት ልክ እንደዚህ ነው። በውስጣችሁ የተቀመጠ ታላቅ ራዕይ አለ። ነገር ግን ትልቁ ችግር ስራው አይደለም። ትልቁ ችግር መጀመሩ ላይ ነው። አልጋው ይስባችኋል፣ ስልካችሁ ይስባችኋል። ልክ እንደ ሮኬቱ መሬት ይዞ የትም አትሄድም ይላችኋል። ይህ ስንፍና ሳይሆን የፊዚክስ ህግ ነው። ተመልካቾቼ ዛሬ ይህንን የመሬት ስበት ሰብራችሁ እንዴት መምጠቅ እንደምትችሉ የሚያሳይ ከፊዚክስ እና ከስነ ልቦና የተገኘ የ2 ደቂቃ ህግ የሚባል ሚስጥር እንማራለን። ብዙ ጊዜ ሰዎች ለድርጊት ይዘገያሉ። በኋላ አደርገዋለሁ፣ ነገ አደርገዋለሁ ይላሉ። ይህም ፕሮክራስቲኔሽን ይባላል። ይህ ጉዳይ የስነ ምግባር ችግር አይደለም፣ የፊዚክስ ህግ ነው። ታላቁ ሳይንቲስት ሰር አይዛክ ኒውተን የፊዚክስን መሰረት የጣለውን የእንቅስቃሴ ህግ ወይም ፈርስት ሎው ኦፍ ሞሽን ሲያብራራ እረፍት ላይ ያለ አካል የውጭ ኃይል ካልተጫነበት በስተቀር እረፍት ላይ እንደሆነ ይቀጥላል ይለናል። ይህ ህግ ለእናንተም አይምሮ ይሰራል። አይምሮአችሁ በተፈጥሮ ጉልበት ቆጣቢ ነው። አዲስ ስራ ስታስቡ ሂደቱን ሳይሆን የመጨረሻውን የድካም ውጤት በአንዴ ጠቅልሎ ይመለከታል። መጽሐፍ አነባለሁ ስትሉት አይምሮአችሁ የሚያየው የ300 ገጽ ድካምን ነው። ወዲያውኑ አሁን ማን ይሄንን ሁሉ ያነባል ብሎ ያሰልፋችኋል። በፊዚክስ ትምህርት ይህ ስታቲክ ፍሪክሽን ይባላል። የመነሻ ግጭት እንደማለት ነው። አንድ የቆመን መኪና ገፍቶ እንደማስነሳት አስቡት። ከባዱ ስራ ያለው መኪናው እየሄደ እያለ መግፋቱ ላይ አይደለም፣ ቆሞ እያለ ከመሬት ማንቀሳቀሱ ላይ ነው እንጂ። ህይወትም እንደዚያው ናት። እኛን የሚያስፈራን የ1000 ኪሎ ሜትር ርቀት አይደለም፣ የምታሰጋን ያቺ የምንጀምራት የመጀመሪያዋ እርምጃ ናት። ታዲያ ይህንን የቆመ መኪና አንጎላችሁን እንዴት ታስነሱታላችሁ? መልሱ በታዋቂው የአቶሚክ ሃቢትስ ጸሐፊ ጄምስ ክሊር የተፈጠረ የአንጎል ማታለያ ወይም ብሬን ሃክ ነው። ህጉ እንዲህ ይላል። ማንኛውንም አዲስ ልማድ ስትጀምሩ መስራት ያለባችሁ ከ2 ደቂቃ በታች ብቻ መሆን አለበት። አንጎላችሁ 10 ኪሎ ሜትር ሩጥ ስትሉት ደክሞኛል ይላል። አንድ መጽሐፍ አንብብ ስትሉት ጊዜ የለኝም ብሎ ፍላጎታችሁን ይዘጋል። ነገር ግን እስቲ የስፖርት ጫማህን ብቻ እሰር ብትሉትስ? ወይም ደግሞ እስቲ መጽሐፉን ከፍተ አንድ ገጽ ብቻ አንብብ ብትሉትስ? ማንም ሰው ጫማ ለማሰር ወይም አንድ ገጽ ለማንበብ አቅም የለኝም አይል። በጣም ቀላል ስለሆነ አንጎላችሁ የመከላከል አቅሙን ያጣና እሺ ይሄንማ እችላለሁ ብሎ ይስማማል። ሚስጥሩ ያለው እዚህ ጋር ነው። የ2 ደቂቃ ህግ ዓላማው ስፖርቱን ማሰራት አይደለም፣ ዓላማው ጫማውን ማሰር ነው። ምክንያቱም አንዴ ጫማችሁን ካሰራችሁ ያንን ከባድ የመነሻ ግጭት ወይም ስታቲክ ፍሪክሽን አሸንፋችኋል ማለት ነው። ልክ እንደ ሮኬቱ ከመሬት ተነስታችኋል። ኒውተን እንደተናገረው አንዴ እንቅስቃሴ ላይ ያለ አካል እንቅስቃሴውን መቀጠል ይፈልጋል። ይህም ማለት ጫማውን ያሰረ ሰው መሮጡ አይቀርም፣ የጀመረ ሰው መጨረሱ አይቀርም። የ2 ደቂቃው ህግ ስራን ለመጨረስ ሳይሆን አንጎልን አታሎ ወደ ስራ ለማስገባት የተሰራ ወጥመድ ነው። ስለዚህ ህግ ስታስቡ ውስጣችሁ አንድ ጥርጣሬ ሊፈጠር ይችላል። ቆይ ለ2 ደቂቃ ብቻ ሰርቼ ብተውስ እንዴት ነው ሙሉውን ስራ የምጨርሰው ልትሉ ትችላላችሁ። እዚህ ጋር ዘዛይጋርኒክ ኢፌክት የተባለ አስገራሚ የስነ ልቦና ህግ ይመጣል። በ1920ዎቹ ብሉማ ዛይጋርኒክ የተባለች ሩሲያዊት ተመራማሪ አንድ የተጨናነቀ ሬስቶራንት ውስጥ ተቀምጣ አስተናጋጆችን ትታዘብ ነበር። ሬስቶራንቱ በግርግር ተሞልቷል። አስተናጋጆቹ ግን የማንንም ትዕዛዝ ሳይጽፉ የ10 እና የ15 ሰዎችን ፍላጎት በጭንቅላታቸው ይዘው ያለ ስህተት ያስተናግዳሉ። የማስታወስ ችሎታቸው አስደናቂ ነበር። ነገር ግን ብሉማ አንድ እንግዳ ነገር አስተዋለች። ልክ ደንበኛው ሂሳቡን ከፍሎ እንደጨረሰ ያ ሁሉ መረጃ ካስተናጋጁ አእምሮ ውስጥ ሙልጭ ብሎ ይጠፋል። ሂሳቡን የከፈለውን ደንበኛ እያሳያችሁ ይህ ሰው ምን አዞ ነበር ብትሉት አያስታውስም። ከዚህ የምንማረው የሰው ልጅ አእምሮ ኦፕን ሉፕስ ወይም ያልተዘጋ ጉዳይን የመጥራት አባዜ እንዳለበት ነው። አንዴ አንድን ነገር ከጀመራችሁ አእምሯችሁ ያንን ጉዳይ እንደ ክፍት ፋይል ይመዘግበዋል። ፋይሉ እስኪዘጋ ድረስ አእምሯችሁ ውስጣዊ ውጥረት ይፈጥራል፣ ሰላም አይሰጣችሁም። ስለዚህ የ2 ደቂቃ ህግን ተጠቅማችሁ ልክ ስትጀምሩ ያንን ኦፕን ሉፕ ትከፍቱታላችሁ። ከዚያ በኋላ አእምሯችሁ በራሱ ጊዜ ቆይ እንጂ ከጀመርን አይቀርማ እንጨርሰው የሚል ግፊት ይፈጥርባችኋል።
በዚህ ህግ መሰረት ለመጀመር እንጂ ለማቆም ጉልበት አያስፈልጋችሁ። የሁለት ደቂቃ ህግ ሌላውና ዋናው ጥቅሙ ማንነትን መገንባት ነው። መጽሐፍ አንብቤ መጨረስ አለብኝ ወይም 10 ኪሎ መቀነስ አለብኝ ብለን ለውጤቱ እንጨነቃለን። ነገር ግን እውነተኛ ለውጥ የሚመጣው ውጤቱ ላይ ሳይሆን ማንነቱ ላይ ነው። በየቀኑ ጂም ሄዳችሁ ለ2 ደቂቃ ብቻ ስትሰሩ ለራሳችሁ እንዲህ እያላችሁ ነው፣ እኔ እኮ ስፖርት የማልዘል ሰው ነኝ፣ እኔ እኮ ስሜቴ ቢዳከም እንኳን ቃሌን የምጠብቅ ሰው ነኝ የሚል መልእክት እያስተላለፋችሁ ነው። እያንዳንዱ የ2 ደቂቃ ተግባር እኔ ማን ነኝ ለሚለው ጥያቄ የምትሰጡት ድምፅ ወይም ቮት ነው። ልክ እንደ ምርጫ ሳጥን ዛሬ ለ2 ደቂቃ ስታነቡ እኔ አንባቢ ነኝ ለሚለው ማንነት ድምፅ እየሰጣችሁ ነው። ዛሬ ለ2 ደቂቃ ስትሮጡ እኔ ሯጭ ነኝ ለሚለው ማንነት ድምፅ እየሰጣችሁ ነው። አንዴ ማንነታችሁ ከተቀየረ ማለትም ራሳችሁን እንደ አንባቢ ወይም እንደ ሯጭ አድርጋችሁ ካመናችሁ ውጤቱ በራሱ ጊዜ ይመጣል። የ2 ደቂቃ ህግ ስራውን ብቻ ሳይሆን እናንተን የሚቀይር መሳሪያ ነው። ይህንን በተግባር ያሳየች የዓለማችን ታዋቂዋ ዳንሰኛ ወይም ኮሪዮግራፈር ትዋይላ ታርፕ ትባላለች። ይህቺ ባለሙያ በየቀኑ ክረምት ከበጋ ከሌሊቱ 11:30 ወይም 5:30 AM ላይ ተነስታ ለ2 ሰዓት አድካሚ የጂም ስፖርት ትሰራለች። እንዴት ነው በየቀኑ የመስራት ሞራል የሚኖርሽ ተብላ ስትጠየቅ ሚስጥሩ ያለው ጂም ውስጥ አይደለም፣ ሚስጥሩ ያለው ታክሲ ውስጥ ነው በማለት ትመልሳለች። ይህንንም ስታብራራ ጠዋት ስነሳ የምሰራው ስራ አንድ ብቻ ነው፣ ልብሴን ለብሼ ከቤት ወጥቼ ታክሲ መጥራት። ለታክሲ ሾፌሩ የጂሙን ቦታ ስነግረው ሁሉንም ነገር ጨረስኩ። ልማዴ እሱ ነው። አንዴ ታክሲ ውስጥ ከገባሁ በኋላ ወደ ኋላ መመለስ አልችልም ትላለች። ትዋይላ ታርፕ ስለ ጂም ውስጥ የምታሳልፈውን የ2 ሰዓት ድካም አታስብም። እሷ የምታተኩረው ስለዚያች የ2 ደቂቃ ታክሲ የመጥራት ስራ ላይ ብቻ ነው። ብዙዎቻችንን የሚገለው ፐርፌክሽኒዝም ወይም ፍጹምነትን መጠበቅ ነው። ከሰራሁት አይቀር ምርጥ አድርጌ ካልሰራሁት እተወዋለሁ እንላለን። ይህ ትልቅ የአስተሳሰብ ወጥመድ ነው። የአቶሚክ ሃቢትስ ደራሲ ጄምስ ክሊር ይህንን ወጥመድ ለመስበር አንድ ወሳኝ ህግ ያስቀምጣል። ያልተፈጠረን ልማድ ማሻሻል አይቻልም ይላል። ስለ ህጉም ሲያብራራ መጀመሪያ ልማዱን ፍጠሩ፣ ስታንዳርዳይዝ፣ ከዚያ በኋላ ታሻሽሉታላችሁ፣ ኦፕቲማይዝ በማለት ይገልጸዋል። በየቀኑ ለ2 ደቂቃ እየሮጣችሁ ከሆነ አዎ ገና ሯጭ አልሆናችሁ ይሆናል። ግን አንድ ወሳኝ ነገር አሳክታችኋል። የመሮጥ ልማድ ገንብታችኋል። አንዴ ልማዱ ከተፈጠረ በኋላ ማሻሻሉ ቀላል። ከ2 ደቂቃ ወደ 5 ከዛ ወደ 10 ደቂቃ ማሳደግ ቀላል። ነገር ግን ከዜሮ ተነስታችሁ 1 ሰዓት ለመሮጥ ከሞከራችሁ ገና ሳትጀምሩ ትወድቃላችሁ። ስለዚህ መነሻውን ዝቅ አድርጉት። ለሰው ማውራት እስኪያሳፍር ድረስ ስራውን ቀለል አድርጉት፣ ግን በየቀኑ አድርጉት። ማስተካከል የምትችሉት የጀመራችሁትን ብቻ ነውና። በእናንተና በምትፈልጉት ህይወት መካከል ያለው ርቀት 10,000 ኪሎ ሜትር ሳይሆን 2 ደቂቃ ብቻ ነው። አእምሯችሁ ስለ ሩቁ መንገድ እያወራ ያስፈራራችኋል፣ ግን አትስሙት። ሮኬቱ ወደ ከዋክብት ለመምጠቅ የጉዞውን ሙሉ ካርታ ማወቅ አያስፈልገውም። የሚያስፈልገው ያችን የመነሻ እሳት መለኮስ ብቻ ነው። ስለዚህ አሁን ይህ ቪዲዮ ሲያልቅ ለራሳችሁ አንድ ዕድል ስጡ። ተራራውን አትመልከቱ፣ ጫማችሁን ብቻ ሰሩ። የመጽሐፍ ገጹን ብዛት አትመልከቱ፣ መጽሐፉን ብቻ አንሱ። የምትጠብቁት ሞቲቬሽን ከሰማይ አይወርድም። እሳቱን የምትለኩሱት እናንተ ራሳችሁ ናችሁ። በ2 ደቂቃ ውስጥ እሳቱን ለኩሱ። ከዚያ በኋላ ወደ ላይ መምጠቁ የማይቀር ነው። ጀምሩት። ታሪኩ በራሱ ይጻፋል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ።